አዲስ አበባ ደርት ኤርፖርት ነው። የደርት ማለት የአቧራማ ኤርፖርት ነው፣ ጨለማ ነው ምናምን ይላል። እኔ የአዲስ አበባ ትዝታዬ ሁለት ዓመት በጣም የደመቀ ከተማ ሆኖ ነው የተወኩት። ኤርፖርት ስገባ ተጸጸትኩ። ለምን ወቀስኩታል? አዲሱ ኤርፖርት ስራ ተጀምሮ ነበር። አዲሱ ማለት ያኔ አዲሱ ማለት ነው። አሁን ደግሞ ሌላ አዲስ የሆነ ቱሪስት ስለ ኢትዮጵያ የሚጽፈው ለዛውም ኢትዮጵያን የሚወድ ሰው ነው። ራሻርድ ነፍሱን ይማረው በቅርብ ጊዜ ሞቷል። አዲስ አበባን ኤርፖርት የገለጸበት ቋንቋ ከአዲስ አበባ ወጥተህ ሌላ ቦታ ምን የተሻለ ነገር ታገኛለህ? እንደዛ እዛው እያለ ተስፋ የሚያስቆርጥ ነው። ያችንም ቢሆን ለማሻሻል አውሮፕላን ማረፊያ ሲሰራ ሌላ ርቀት ሄደ። ለእኔ ግን በራሴ ኤክስፒሪየንስ የታጠረ ቪዥን ስለነበረኝ አሜሪካም ሆኜ የአዲስ አበባ ኤርፖርት ድምቅ ያለ ነበር የሚመስለኝ። ከመጣው በኋላ አዲስ አበባ አሁን አንዳንዴ ውጭ ስወጣ አዲስ አበባ የሆነ የሄድኩባቸውን አካባቢዎች መምሰል የጀመረችበት ሁኔታ አለ።